ሰላም ውድ የአቢሲኒያ ኢንተርቴይንመንት ቤተሰቦቻችን እንዴት ናችሁ? ዛሬ ደግሞ በምዕራብ አፍሪካ ታሪክ ውስጥ ስለሚታወሰው የማሊ ኢምፓየር ገዢ ስለነበረው ኢስላምን በማስፋፋት ስለሚታወቀው እና በብዙ ነገሮች ላይ ተጽዕኖ ፈጣሪ ስለነበረው እንዲሁም ብዙ ተነግረው የማያልቁ ስራዎችን ስለሰራው ማሳ ሙሳ በጥቂቱ ልናስጨብጣችሁ ይዘንላችሁ መጥተናል። በመጨረሻው አብራችሁን ቆዩ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። የማሊ ኢምፓየር እስረኛው ማንሳ የንጉሠ ነገሥት ወይም የንጉስ ንጉስ ማንሳ ሙሳ በአፍሪካ ታሪክ ውስጥ ትልቅ ቦታ ያለው ሰው ሆኖ የቆመ ስሙ ከግዙፍ ባለሀብት የእስልምና አማኝና በምዕራብ አፍሪካ ከታየው የተራቀቀ ስልጣኔ ጋር ተመሳሳይ ነው። በ14ኛው ክፍለ ዘመን በግምት ከ1312 እስከ 1337 የገዛው የማንሳ ሙሳ የግዛት ዘመን የማሊ ኢምፓየር ወርቃማ ዘመን ነበር። ይህም ማለት በግዛት ማስፋፋት፣ በኢኮኖሚ ብልጽግናና በእውቀት ማደግ የሚታወቅ ነው። ከዚህ በፊት ታይቶ በማይታወቅ ደረጃና ልግስና የታየበት በመካ ያደረገው ድንቅ የአምልኮ ጉዞ ማሊን በዓለም መድረክ ላይ እንድትታይ አድርጓታል። ይህም በአንጻራዊነት ከማይታወቅ ግዛት ወደ መካከለኛው ዘመን ታዋቂ ተጫዋችነት ለውጧታል። ከማሊ የተትረፈረፈ የወርቅ ሀብት የተገኘ ሰፊ ሀብቱ ለዝናው አስተዋጽኦ ሲያደርግ፣ የማንሳ ሙሳ ትሩፋት ከቁሳዊ ንብረቶቹ እጅግ የላቀ ነው። አስተዋይ የፖለቲካ መሪ፣ አማኝ ሙስሊም፣ እስላማዊ ምሁርና ትምህርትን ያበረታ የኪነ ጥበብና የስነ ህንፃ ደጋፊ ነበር። በማሊ ፖለቲካዊ፣ ኢኮኖሚያዊና የባህል ገጽታ ላይ ያሳደረው ተጽዕኖ ጥልቅና ዘላቂ ነበር። የምዕራብ አፍሪካን ታሪክ ሂደት ከመጪዎቹ 100 ዘመናት ቀርጾ ነበር። ማንሳ ሙሳ የወረሰው የማሊ ኢምፓየር በክልሉ ውስጥ አስፈሪ ኃይል ነበር። ከቀደምት የጋና ኢምፓየር ቅሪቶች የወጣች ሲሆን ቀስ በቀስ ግዛቷን እያስፋፋችና በማንሳ ሙሳ የቀድሞ መሪዎች መሪነት ተጽዕኖ ስር ዋለች። ይሁን እንጂ የማሊን ኃይል በእውነት ያጠናከረውና ወደ ሰፊና የበለጸገ ኢምፓየር የቀየረው ማንሳ ሙሳ ነው። በግዛቱ ውስጥ አዳዲስ ግዛቶችንና ህዝቦችን ወደ ኢምፓየር እቅፍ በማካተት የማሊን ድንበሮች የበለጠ ማስፋፋቱ ታይቷል። ይህ መስፋፋት ወታደራዊ ወረራ ብቻ አልነበረም። በማሊ ቁጥጥር ስር ያሉ ልዩ ልዩ ህዝቦችን ለማስተዳደር ስልታዊ ጥምረት፣ ዲፕሎማሲያዊ ድርድርና ቀልጣፋ የአስተዳደር ስርዓቶችን መዘርጋትንም አሳትፏል። ማንሳ ሙሳ ጠንካራና የተዋሃደ ኢምፓየር ለወታደራዊ ኃይል እንደሚያስፈልግ ተረድቷል። በሚገባ የተደራጀ ቢሮክራሲ፣ የተረጋጋ ኢኮኖሚና የጋራ ማንነት ስሜትን ይጠይቃል። ማዕከላዊ መንግስት ለማጠናከር፣ ንግድን ለማስፋፋትና የባህል ለውጥን ለማስፋፋት ያተኮሩ ፖሊሲዎችን ተግባራዊ ሊያደርግም ችሏል። የማንሳ ሙሳ ሀብት በዋናነት ከማሊ እስከ ሰሃራ ተሻጋሪ የንግድ መስመሮችና ሰፊ የወርቅ ክምችቶች ቁጥጥር የተገኘ ሲሆን፣ ምዕራብ አፍሪካ በመካከለኛው ዘመን ትልቅ የወርቅ ምንጭ ነበረች። ማሊ በማንሳ ሙሳ ብልህ አመራር ይህን ሀብት ተጠቅማ ብዙ ሀብት አከማችታለች። ግዛቱ ከዚህ ውድ ምርት ከፍተኛ ጥቅም እንዲያገኝ በማድረግ የወርቅ ንግድን በጥንቃቄ ተቆጣጠረ። ይህ ሀብት በማንሳ ሙሳ ለሚያካሂዱት ግዙፍ ፕሮጀክቶቹ የገንዘብ ድጋፍ እንዲያደርግና ኃያል ወታደራዊ ኃይል እንዲኖረው ከማስቻሉም በላይ በማሊ ውስጥም ሆነ ከድንበሩ ባሻገር ያለውን የስልጣንና የክብር ምስል እንዲያሳይ ያስችሉታል። ከሱ በፊት የነበረው ሀብት ዝናው ነበር። እናም ይህ ዝና ከሙስሊም እምነቱ ጋር ተዳምሮ ወደ መካ የሚያደርገውን የሐጅ ጉዞ በጉጉት እንዲጠበቅ አደረገው። በ1324 እስከ 1325 የማንሳ ሙሳ ሐጅ ወይም የመካ ጉዞ በንግስናውና በማሊ ታሪክ ውስጥ እንደ ውሃ ተፋሰስ ነበር። የግል መንፈሳዊ ጉዞ ብቻ አልነበረም። ዓለምን ለማስደመምና ማሊን በእስላማዊው ዓለም ውስጥ ዋና ተዋናይ እንድትሆን ለማድረግ ታስቦ በጥንቃቄ የተቀነባበረ የማሊ ኃይልና ሀብት ማሳያ ነበር። የጉዞ መጠን እጅግ አስደናቂ ነበር። ወታደሮችን፣ ባለስልጣኖችን፣ ነጋዴዎችንና ባሪያዎችን ጨምሮ ከ10 ሺዎች የሚቆጠሩ ሰዎችን እንዲሁም በወርቅ በስጦታ የተሸከሙ በርካታ እንስሳትን ያቀፈ ነበር። ማንሳ ሙሳና አጃቢዎቹ ይዘውት የወጡት የወርቅ ብዛት በየሄዱበት ሁሉ ግርታን ፈጥሮ ነበር። በካይሮና በመካ የማንሳ ሙሳ ከፍተኛ ወጪና ለጋስ ስጦታዎች የዋጋ ንረት አስከትለዋል እና የአካባቢ ኢኮኖሚን አወቁ። ይህ ያልታሰበ ውጤት የማሊ ሀብት መጠን ምን ያህል እንደሆነ ቢያሳይም ማንሳ ሙሳ በዓለም አቀፍ ፋይናንስ ረገድ ልምድ እንደሌለው ያሳያል። ቢሆንም የአምልኮ ጉዞ ዋና ዓላማውን አከናውኗል። ማሊን ወደ አውሮፓውያን የአረብ ካርታ አንሺዎችና የታሪክ ተመራማሪዎች ትኩረት በማድረስ መንግስቱን በካርታዎቻቸውና በታሪኮቻቸው ላይ ማካተት ጀመሩ።
ከሃጂ ጉዞ ትዕይንት ባሻገር የማንሳ ሙሳ ትሩፋት በማሊ ውስጥ እስልምናንና ኢስላማዊ ምሁርን ከልቡ ከማስተዋወቅ ጋር የተቆራኘ ነው። እስልምናን እንደ ግላዊ እምነት ብቻ ሳይሆን ግዛቱን ሊያጠናክር እንደሚችል የአንድነት ኃይል አድርጎ የሚመለከት አማኝ ሙስሊም ነበር። በመስጂዶች ግንባታ ላይ ከፍተኛ መዋዕለ ንዋይን አፍስሷል እና በመላው ማሊ የእስልምና ትምህርት እንዲስፋፋም አበረታቷል። ከመካ ሲመለስ ምሁራንን፣ አርኪቴክቶችንና መጽሐፍትን ይዞ በማሊ የማሊን ምሁራዊና ባህላዊ ገጽታ የበለጠ አበለጸገ። በተለይም በቲምቡክቱ ከተማ የእስልምናን ስኮላርሺፕና የንግድ ማዕከል የሆነችውን ታዋቂ የመማሪያ ማዕከል አቋቋመ። በቲምቡክቱ ውስጥ የሚታወቀውን ዩኒቨርሲቲ በማንሳ ሙሳ ደጋፊነት በመስፋፋት ከመላው የሙስሊም ዓለም ተማሪዎችና ምሁራንን በመሳብ አደገ። ይህ የአእምሯዊ ካፒታል ፍሰት ቲምቡክቱን ወደ ደማቅ የእውቀትና የባህል ልውውጥ ማዕከልነት በመቀየር ለማሊ ወርቃማ ዘመን ከፍተኛ አስተዋጽኦ አድርጓል። የማንሳ ሙሳ ደጋፊነት ከሃይማኖታዊና ምሁራዊ ተግባራት አልፏል። በግዛቱ ውስጥ በርካታ መስጊዶችን፣ ቤተ መንግስቶችንና ሌሎች ህዝባዊ ህንፃዎችን እንዲገነቡ በማድረግ የኪነ ጥበብና የስነ ህንፃ ደጋፊነቱን አሳይቷል። እነዚህ ህንፃዎች የስነ ህንፃ ዘይቤ የአገሬው ተወላጆችን የምዕራብ አፍሪካ ወጎችና የእስልምና ተጽዕኖዎችን የሚያንጸባርቁ ሲሆን ይህም ልዩ የሆነ የስነ ህንፃ ውበትን በመፍጠር በማሊ ዛሬም ይታያል። ታላቁ የጄኒ መስጂድ ልዩ በሆነው አዶቤ ኪነ ህንፃው የዚህ ዘመን የስነ ህንፃ ውጤቶች ማሳያ ነው። የማንሳ ሙሳ ለስነ ጥበባትና ለአርኪቴክቸር የሰጠው ድጋፍ ለማሊ አጠቃላይ የባህል እድገት አስተዋጽኦ አድርጓል። በዚህም ዘላቂ ውርስ ትቶ በዘመናዊ አርቲስቶችና አርኪቴክቶች ላይ ማበረታቻና ተጽዕኖ ማሳደሩን ቀጥሏል። የማንሳ ሙሳ አገዛዝ በምዕራብ አፍሪካ ታሪክ ውስጥ ወሳኝ ጊዜን ይወክላል። የማሊ ኢምፓየርን በሀብቱና በወታደራዊ ጥንካሬው ብቻ ሳይሆን በባህላዊና በአእምሯዊ ተጽዕኖ ወደ ትልቅ ኃይል ለውጦታል። እስልምናን እንደ እስላማዊ ምሁርነት ማስተዋወቅ ለአካባቢው እስላምነት አስተዋጽኦ አድርጓል። ዘላቂ የሆነ ሃይማኖታዊና ባህላዊ ቅርስ ትቶ ነበር። የእሱ የኪነ ጥበብና የስነ ህንፃ ደጋፊነት የማሊን ባህላዊ ገጽታ በማበልጸግ አድናቆትን የሚቀጥሉ የስነ ህንፃ ድንቅ ስራዎችን ሰርቷል። ወደ መካ ያደረገው ጉዞ ማሊን በመካከለኛው ዘመን ዓለም አቀፍ የንግድና የባህል ልውውጥ አውታረ መረብ ውስጥ ቁልፍ ተዋናይ አድርጎ በማቋቋም የዓለምን ትኩረት እንድታገኝ አድርጓታል። ይሁን እንጂ ስለ ማንሳ ሙሳና ስለ ግዛቱ ያለን ግንዛቤ በአብዛኛው በሁለተኛ ደረጃ ምንጮች ላይ የተመሰረተ መሆኑን መቀበል አስፈላጊ ነው። በዋነኝነት በአረብ ታሪክ ጽሕፈትና በኋላም በአውሮፓ አነሳሾች እነዚህ ምንጮች ስለ ማንሳ ሙሳ ሕይወትና ስኬቶች ጠቃሚ ግንዛቤዎችን ቢሰጡ የጸሐፊዎቻቸውን አድሏዊ አመለካከቶች ያንጸባርቃሉ። ስለ የማንሳ ሙሳን ውርስ የበለጠ የተሟላና ግልጽ ግንዛቤ ለማግኘት እንደ አርኪኦሎጂካል ማስረጃዎችና አገር በቀል የቃል ወጎች ያሉ የመጀመሪያ ደረጃ ምርምርና ፍለጋ አስፈላጊዎች ናቸው። ምንም እንኳን ያሉት ምንጮች ውስን ቢሆኑም ማንሳ ሙሳ በአፍሪካ ታሪክ ውስጥ ጉልህ ሰው ሆኖ ቀጥሏል። እሱ የምዕራብ አፍሪካን ሀብታምና ውስብስብ ታሪክ ያጠቃልላል። ይህ ክልል ብዙውን ጊዜ ችላ ተብሏል ወይም በዋና ታሪካዊ ትረካዎች ውስጥ የተሳሳተ ነው። የእሱ ታሪክ ከአውሮፓ ቀኝ ግዛት በፊት በአፍሪካ ውስጥ ተንሰራፍቶ ለነበረው የተራቀቁ ስልጣኔዎች ማስታወሻ ሆኖ ያገለግላል። የማንሳ ሙሳ ትሩፋት የአፍሪካን ሕዝብ ብልህነት፣ ፈጠራና ጽናት ማሳያ ነው እና ስለ አፍሪካ ታሪክና ማንነት ወቅታዊ ውይይቶች ማነሳሳትና ማሳወቁን ቀጥሏል። በማጠቃለያው የማንሳ ሙሳ ዘላቂ ቅርስ ከግዙፉ ሀብቱ እጅግ የላቀ ነው። የሰለጠነ የፖለቲካ መሪ፣ ኢስላማዊ ትምህርትን የሚያበረታታ ሙስሊም፣ የኪነ ጥበብና የስነ ህንፃ ደጋፊ ነበር። የእሱ የግዛት ዘመን ከማሊ ኢምፓየር ወርቃማ ዘመንን ከዚህ በፊት ታይቶ የማይታወቅ የብልጽግና የእውቀትና የባህል ልውውጥ ወቅት ነበር። ወደ መካ ያደረገው የሐጅ ጉዞ ማሊን በመካከለኛው ዘመን ዓለም አቀፍ አውታር ውስጥ ዋና ተዋናይ አድርጎ በማምጣት የዓለምን ትኩረት እንድታገኝ አድርጓታል። የማንሳ ሙሳ ታሪክ ለአፍሪካ ሀብትና ውስብስብ ታሪክ ምስክር ነው። ትሩፋቱ አሁንም ስለ አፍሪካ ታሪክና ማንነት ወቅታዊ ውይይቶች ማበረታታትና ማሳወቁን ቀጥሏል። በምዕራብ አፍሪካ ላይ ያሳየው ተጽዕኖ ትልቅና ዘላቂ ነበር። ለቀጣዮቹ ምዕተ ዓመታት የቀጠናውን ፖለቲካዊ፣ ኢኮኖሚያዊና ባህላዊ ገጽታ በመቅረጽ
ህይወቱንና ውጤቶቹን ሙሉ በሙሉ ለመረዳት ተጨማሪ ምርምር ቢያስፈልግም ማንሳ ሙሳ በአፍሪካ ታሪክ ውስጥ ትልቅ ቦታ ከነበራቸውና ትልቅ ቦታ ከሚሰጣቸው ሰዎች አንዱ በመሆን በታሪክ ውስጥ ያለው ቦታ አስተማማኝ ነው። ለዛሬ በዚህ አበቃን። ሀሳብ አስተያየት ካላችሁ በኮሜንት አሳውቁን። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ተመኛለሁ።